ቆንጆ ነች፣ ግን ያገባት ሁሉ ሸሂድ ነው። አቲካ ክፍል 8 ሰይድና ዑመር ረዲየላሁ አንሁ የልጃቸው አብዱላህ ኢብኑ ዑመር ደረት ላይ ተደግፈው ሷሃቦችን እንደዛ በንግግራቸው ምነው የዑመር እናት ዑመርን ባልወለደች፣ ምነው ይህን ሳር ሆኜ በነበር እያሉ ሲያለቅሱ ሷሃባዎቹ ማልቀሳቸው ዑመር ይህን ያለ እኛ ምን እንላለን በማለት እንጂ ለዑመር ኻቲማ ፈርቶ አልነበረም። አሁን ሰይድና ዑመር ልጃቸውን አብዱላህ ኢብኑ ዑመርን ኡሙል ሙእሚኒን አይሻ ዘንድ ልላክህ አሉት። እሷም ዘንድ ስትደርስ አሚረል ሙእሚኒን ነው የላከኝ እንዳትላት፣ እኔ ከዚህ ሰዓት ጀምሮ ለናንተ አሚር አይደለሁም። የእርሷም የአሚር ትእዛዝ ነው ብላ የምጠይቃትን ፈርታ እሺ ልትለኝ ትችላለች። ለማንኛውም ዑመር ከጓደኞቹ ጋር መቀበር በጣም ይፈልጋል ብላት አሉ። እዚህ ላይ ማወቅ ያለብን ነብያችን አለይሂ ሰላቱ ወሰላም የተቀበሩት ይኖሩበት የነበረው አንድ ክፍል ቤታቸው ውስጥ ነው። ከዚያ የሰይድና አቡበከር ከአጠገባቸው ተቀበሩ። አሁን እዚያ ቤት ውስጥ የቀረው የአንድ ሰው መቀበሪያ ቦታ ብቻ ሲሆን ይህም ቦታ የተቀመጠው ለኡሙል ሙእሚኒን ሰይዳ አይሻ ረዲየላሁ አንሃ ነበር። ምክንያቱም እዚህ ቦታ ላይ የተቀበረው አንደኛው ባሏ ረሱል ሰለላሁ ዐለይሂ ወሰለም ሲሆኑ ሁለተኛው ደግሞ አባቷ አቡበከር ሲዲቅ፣ ሶስተኛውንና የመጨረሻውን ቦታ ያስቀመጠችው ለራሷ ነበር። ሰይዳ አይሻስ ይህን መልእክት ስትሰማ መልሷ ምን ይሆን? እጅግ አድርጋ የምትመኘውን ቦታ አሳልፋ ትሰጥ ይሆን? አቲካ ግን የሆነውን ሁሉ አልሰማችም። መዲና ውስጥ በአንዳንድ ለወሬ የሚቸኩሉ ሰዎች አማካኝነት አንድ ወሬ ፋታ ሳይኖረው ሁሉም ቦታ ይዳረስ ነበር። አብዛኛው ሰው ይህን ግድያ ሰምቶታል ከአቲካ በስተቀር። የሚገርመው ግን እነዚህ ሰዎች ወሬውን ሊያደርሱላት አልተዳፈሩም። ማኖችን የፍቅር ተምሳሌትን በቃ ፍቅርሽ ከታላቁ ሷሃቢ ጋር የአላህ ወዳጅ ጋር አብቅቶለታል ይበላት? ማን ወንድ ያ አቲካ የትዳር እመቤት የሞቀው ትዳርሽ ፈርሷል አብቅቶለታል ይበላት? ያ አቲካ የቆንጆች ቆንጆ በቁንጅናሽና በአኽላቅሽ ታላቁን ሷሃባ የማረክሽው ባልሽ የሞት አፋፍ ላይ ይገኛል ብሎ ማን ደፍሮ ይንገራት? አቲካ ይህንን ስትሰሚ ምን ይሆን የሚሰማሽ? በመጀመሪያው ባልሽ ሸሂዱ አብዱላህ ክፉኛ አዘንሽ። ሐዘንና ሰብርን አቀናጅተሽ ባሏ ለሞተባት ሚስቱ ለሞተችበት ወደር የሌለው አርአያ ሆነሻል። አላህ አንቺንም በሸሂዶች ደረጃ አድርጎ ይቀበልሽ። አብዱላህ ኢብኑ ዑመር ይህን መልእክት ይዘው ወደ ሰይዳ አይሻ ሲሄዱ ሰይዳ አይሻ ዜናው ደርሷት ነበርና በጣም አዝናና ተክዛ አገኛት። አብዱላህ ኢብኑ ዑመርም አባቴ ዑመር ኢብኑል ኸጣብ ረዲየላሁ አንሁ ጋር መቀበር ፈልጋለሁ ፍቃድ ስጪኝ ብሎሻል በማለት ነገራት። ሰይዳ አይሻም ከሐዘኗና ከድንጋጤዋ የተነሳ ሳታመነታ ዑመር ፊት እንዴት እምቢ ይባላል? ማንስ ነው እምቢኝ የሚለው? ሂድና ለአባትህ ፈቃደኛ ነኝ በለው አለችው። ያ ሰላም ያ አላህ፣ ምን አይነት ወርቃማ ትውልድ ነበር! ድሮስ ከዚህ ትውልድ ምን ይጠበቃል? አስተማሪያቸው መሪያቸው ስርዓት አስይዞ ያሳደጋቸው ሙሐመድ ኢብኑ አብዱላህ ረሱሉላህ ሰለላሁ ዐለይሂ ወሰለም ናቸው። እስቲ አንዴ ማድመጣችሁን አቁሙና በሐሳብ ሸመጥ ጋልባችሁ ጉዳዩን አስቡት። የጥያቄውን አጠያየቅና ዘይቤ፣ የምላሿን የመልስ አመላለስና አደብ። ያ አላህ በዱንያ ላይ የነርሱን አደብ ለግሰን በጀነትም ከነርሱ ጋር አጎራብተን። አብዱላህ ኢብኑ ዑመር ይህን የምስራች ይዞ ከሰይዳ አይሻ አድምጦ ለአባቱ ዑመር ሲነግር የሰይድና ዑመርን መልስ ምን የሚል ይመስላችኋል? ደም በጣም እየፈሰሳቸው ሰከራተል ሞት ውስጥ ገብተው
በደከማ አንደበታቸው የመጨረሻ ተንፋሻቸውን ሳይተነፍሱ በፊት አሁንም ሰይድ አይሻን ላለማስከፋት ያ አብደላህ በህይወት እያለሁ አፍራ እሺ ብላኝ ሊሆን ይችላል ከሞትኩ በኋላ እንደገና ሄደህ ያንኑ ጥያቄ ጠይቃትና አረጋግጥ አሉት። አላሁ አክበር። ከአቲካ ታሪክ ስንት ትምህርት ቀሰመ። ሰይድና ዑመር ረዲየላሁ ዐንሁ ይህን ካሉ በኋላ ሸሃዳቸውን ብለው የመጨረሻ እስትንፋሳቸውን ተነፈሱ። እንደተመኙት አላህን ተማጽነው ሸሃዳን እንዲረዝቃቸው እንደለመኑት ሰይድና ዑመር ሸሃዳን አገኙ። አቲካ ልታመልጠው የማትችለውን ከባድ መርዶ ሰማች። ዑመር ባሌ ሐቢቢ ጂሃድ አልሄደ አላዘጋጀሁት አልተሰናበትኩት እንዴት እንደወጣ ይቀርብኛል ተመልሶ ሲመጣ እንዴት እንደምቀበለው ምን እንደማበላው እንዴት እንደማስደስተው ነበር ሳስብ ያረፈድኩት። አቡ ሉዕሉዕ ማን ነው? ባሌ ምን አድርጎት ነው የሚገድለው? አቲካ ራሷን መቆጣጠር አቃታት። ከቶ ምን ይሆን የደረሰብኝ? አግብቼ ወድጄ አፍቅሬ ትዳሬ ሞቀስን ጣፋጩ ህይወቴ በሸሃዳ ማህተም ይታሸጋል። አልহামዱሊላህ አላ ኩሊ ሃል አለች አቲካ እንደ ወትሯ ከብዙ ቤት የተቀናበረ ግጥሟን በመግጠም የሰይድና ዑመርን ኢማን ጀግንነትና ቁራጥነት ለእርሳቸው የነበራትን ፍቅርና አብሯት የቀረውን ትዝታውን በግጥሟ በማካተት የመዲና ሰዎችን ዳግም አላቀሰች። ረዲየላሁ ዐንሁም አጅመዒን። አቲካን ከዚህ በኋላ ለትዳር የሚጠይቅ ሷሃባ ይኖር ይሆን? ክፍል 9 የሚነግረን ታሪክ ይኖራል።